ይህን ቪዲዮ ከመጀመራችሁ በፊት ወንዶች ሻንጣችሁን ማሰናዳታችሁን እንዳትዘነጉ። ምክንያቱም በዚህ ቪዲዮ በወንዶች እጥረት እየተሰቃየች ወዳለችው ላቲቪያ እንዴት መሄድ እንደምትችሉ ልንነግራችሁ ስለሆነ ነው። ይህ ዋን ስቶፕ ኤምባሲ ሪቪው ፓርት 57 ነው። ላቲቪያ በሰሜኑ የአውሮፓ ክፍል ከራሺያ እና ኢስቶኒያ ጋር የምትዋሰን መካከለኛ ስፋት ያላት ሀገር ስትሆን 2 ሚሊዮን ገደማ ሰዎችም ይኖርባታል። መጀመሪያ እንዳልኳችሁ ከህዝብ ብዛቷ የሴቶቿ ቁጥር እጅግ ከፍ እያለ በመምጣቱ በተለያዩ ዘርፎች ችግር እየገጠማት የሚገኝ ሲሆን እንደ ምሳሌ እንኳን ብንጠቅስ የሀገሬው እንስቶች ባል ለማግኘት እየተቸገሩ በመምጣታቸው ባል እስከ መቅጠር እንዲደርሱና ከዚህ ባሻገር ደግሞ በሀገር ደረጃ በቂ ሰራተኛ ኃይል ለማግኘት እየተቸገረች ትገኛለች። ላቲቪያ ግን ከነዚህ ሁሉ ችግሮቿ ባሻገር ልብን የሚሰርቅ ተፈጥሯዊና ማህበራዊ ድባብ ያላት ሲሆን ችግራቸውን ለመቅረፍ ባትሄዱ እንኳን መንፈሳችሁን አድሳችሁ እንደምትመለሱ እርግጠኞች ነን። ላቲቪያ ውስጥ ቱሪስት ሆናችሁ ስትሄዱ አይቀርባቸውም ተብለው ከሚጠቀሱ ቦታዎች ውስጥ ኦልድ ታውን፣ ሪጋ ሲቲ እና ቬንትስፒልስ ዋነኞቹ ቦታዎች ሲሆኑ ወደ እነዚህ ቦታዎች ሄዳችሁ ታሪክና ባህላቸውን እንዲሁም አሉ የተባሉ መዝናኛዎቻቸውን መቃኘት ትችላላችሁ። ላቲቪያ ለመሄድ ታዲያ ለኤምባሲው አንዳንድ ዶክመንቶችን ማቅረብ ይጠበቅባቸዋል። ከነዚህም ውስጥ አንደኛ ንግድ ፍቃዳችሁን ወይም ከመስሪያ ቤታችሁ የቅጥር ደብዳቤ፣ ሁለተኛ የ6 ወር የባንክ ስቴትመንታችሁንና ላስት ባላንሱ 2 ሚሊዮን ብር የሆነ የባንክ አካውንታችሁን እንዲሁም ሶስተኛ የሁለት ሀገራት የጉዞ ታሪክ እንዳላችሁ የሚያሳይ ዶክመንታችሁን ማቅረብ ይጠበቅባቸዋል። በሌላ ቪዲዮ ሪቪው እንድናደርግላችሁ የምትፈልጉት ኤምባሲ ካለ ኮሜንት ሴክሽን ላይ ልታስቀምጡልን ትችላላችሁ። ዋን ስቶፕ ትራቭል ሶሉሽንስ፣ ታማኝ የጉዞ አጋሮ።